የሚቴክ ቤተሰቦች ዛሬ ደግሞ በአዲስ ቪዲዮ መጥተናል። ዛሬ የምናየው ስለ አዲሱ ስለ ሀገር በቀሉ አፕ ሲድሮ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቀጥታ ወደ ሲድሮ እንሄዳለን። ዛሬ የምንዳስሰው ሲድሮ ምን እንደሆነ፣ አላማ ምን እንደሆነ፣ እንዴት መጠቀም እንደምንችል እና እንዴት ፕሮስ እና ኮይኖችን ወይም ጠንካራና ደካማ ጎኑን እንዴት መለየት እናውቃለን፣ በእነዚህም እንዴት ተጠቃሚ መሆን እንችላለን የሚለውን በጥቂት ሰከንዶች ውስጥ እንዳስሳለን። ሲድሮ አፕ ዛሬ እኔ በምቀርጽበት ሰዓት ዛሬ ቀኑ አርብ ነው። ቀን አካባቢ ሰርቶ ነበር ግን አሁን ወጥቷል። እንደገና ለነገ እየቆጠረ ነው። ዛት ሚንስ 100% ፋንክሽን ያደረገ አይደለም ማለት ነው። ፋንክሽን እስኪያደርግም እኔ ብዙ መረጃዎችን እስካገኝ ድረስ ነው ቪዲዮዎችን ያልሰራሁላችሁ። ብዙ ተደራጅቼ እንድመጣ ብዬ ነው የቆየሁት። ሲድሮ አፕ አዶናይ ማስታወቂያ ስራ እንዳየነው በኢትዮጵያውያን የሚቆጣጠር በኢትዮጵያውያን የሚሰራ ሀገር በቀል ቲክቶክ ነው እንደማለት ነው። ምን ማለት ነው? ብዙ አሁን የምናውቀው ኖርማል ቲክቶክ አፕን ዩቲዩብን ይህንን ዩቲዩብ የተለያዩ ፕላትፎርሞችን የሚገዛውና የሚቆጣጠረው የውጭ አካል የሌሎች ሀገር ጋር ኮምባይን የተደረገ ነገር እናገኛለን። ግን እዚህ ጋር ማግኘት የምንችለው ዩኒክሊ በኢትዮጵያ የተሰራ ለኢትዮጵያውያን የሚቀርብ አፕ ነው። ሶሻል ሚዲያ ነው። በዚህ አፕ ብዙ ተጠቃሚ ልንሆን እንችላለን። አጠቃቀማችን ደግሞ ጎድሎ ከሆነ አጠቃቀማችን የተረጋጋ ሴፍቲያችን የምናስቀድም ከሆነ ምናልባት አደጋ ሊፈጥር ይችላል። ብዙ ጊዜ አንድ ነገር አይተን ሰፍ ብለን ስንመጣ ያን ያክል እንደምንጠብቀው ሆኖ ላናገኘው እንችላለን። ምንድነው እኔ በመጀመሪያ ማሳለፍ ፈልገው ነገር ሞክሮ መሞከር ጥሩ ነው። ግን ስትሞክሩ አሁን ይሄ ሲድሮ የሚባለው አፕሊኬሽን ታዋቂ መሆን ቀጥታ ታዋቂ መሆን እንደሚቻል ነው የምታስበው። ግን ይሄ ብዙ ጊዜ ቀጥታ ታዋቂ መሆን አዲስ ስለሆነ ብቻ ታዋቂ መሆን እንችላለን ብሎ ጋራንቲ አይሰጠንም። ለምሳሌ አሁን እኔ አንድ ሰው እና አንድ ታዋቂ ያልሆነ ራንደም ሰው ብመረጥና አዶናይ እኩል አካውንት ብከፍቱ እዛ ያለውን ፌም ሊያመጣ ይችላል። አዶናይ ነው እዛ ያሉትን ኦዲየንሶችን ይዘህ ስመጣ ከእኛ ይልቅ የማደግ ፕሮባቢሊቲ አለ። ይሄ ማለት ደግሞ እኛ አናድግም እዚህ እንቀራለን ማለት ሳይሆን ብዙ ያን ያክል ብዙ የጠበቅን ሰዎች አለን። ያን ያክል አይደለም ግን ማድረግ እንችላለን። ብዙ ኤክስፔክት እንዳናደርግ ከአዶናይ ጋር እኩል ቻንስ የለንም። ግን አሁን ከቲክቶክ ከተሻለ ፕሮባቢሊቲ አለን የማደግ። ቲክቶክ ላይ ግፍት ለመስጠት ብዙ የኢትዮጵያ ውስጥ ያሉ ሰዎች ዩቲዩበሮች አይደሉም፣ ጊፍተሮች ያሉ ሰዎች ናቸው። ይሄ ለምን ሆነ ካላችሁ ኢትዮጵያ ውስጥ ኮይን የሚገዛው በዶላር ነው። ይህን ዶላር ደግሞ ኢትዮጵያ ውስጥ ብዙ ሰው አክሰስ ማድረግ ስለማይችል ወደ ሲድሮ ስንመጣ ደግሞ ጊፍት መስጠት የምንችለው በቴሌብር ከፍለን ነው። በጣም አሜዚንግ የሆነ ነገር ባክ ቴስት እያደረኩ ነበር ውስጡንም ያየው ዌብሳይት። በእርግጥ ይህን ዌብሳይት የሰራው ካምፓኒ የመጀመሪያው አይደለም። የተለያዩ የመንግስት አፖችን የመንግስት መስሪያ ቤት አፖችን የሰራ ድርጅት ነው። ምንድነው የምለው ሲድሮ ላይ ብዙ አድቫንቴጆች አለን። አንድን ነገር ሰርተን ለኮንቴንቶቻችን ጊፍት ማግኘት የምንችልበት አጋጣሚ ሰፊ ነው። ዛስዋይ በቴሌብር ማንም ጊፍት ሊሰጠን ይችላል። ስራችን ሳቲስፋይ ሰውን እስካረገ ድረስ ጊፍት ለማግኘት እንደ ቲክቶክ አንቸገርም። ሁለተኛው ፖይንት ደግሞ ምንድነው ብዙ ሰዎች ሲያወሩ ይሄ መንግስት መረጃ ሊጠልፈን ውስጥ እኛ ምን እንደምንጠቀም ምናምን ሀክ ሊያደርገን ነው ብሎ የሚያስቡ ሰዎች አሉ። ይሄን ነገር እኔ ጋራንቲ ሰጥቼ አይደለም ልል እችላለሁ። ምንድነው ይሄን አፕ የሰራው አካል ኢንዲፔንደንት አካል ነው፣ የመንግስት አካል አይደለም። ለመንግስት ቢሰራስ ወይ ብላችሁ ልትጠይቁ ትችላላችሁ። ነገር ግን እኔ ብዙ ቼክ ለማድረግ ነው። እኔ ራሴ አካውንት የከፈትኩት ትላንትና ነው። ለምን ከሆነ ጥንቃቄ ለማድረግ። ይሄ ብዙ ጊዜ መጠርጠር ጥሩ ነው የሚባለው። ያልጠረጠረ ያሳመነጠረ ይባላል የለ። ምንድነው ይሄ ነገር ጥንቃቄ አያርጉ፣ ግን ብዙ የሚያሰጋ ነገር አይደለም። አትስጉ። ሲድሮ ላይ አፕ ከፍቶ ለመጠቀም አትፍሩ። ግን በጊዜ የምንግባ በጊዜ ገብተን ትናንትና ቲክቶክ የጀመሩትን ሰዎች ዝም ብሎ ቁጭ ያለ ሰው እያለ ቲክቶክ ደፍሮ የጀመሩ ሰዎች ፌመስ ሆኗል። መጀመር አይከፋም፣ መሞከር አይከፋም። ስለዚህ ሁላችሁም ትኩረት አድርጋችሁ ሲድሮ አፕ ላይ ኢንቨስት አድርጉ፣ ጊዜያችሁን አፈሱ። ችሎታችሁን እዛ ላይ ማሳየት ትችላላችሁ።
ሶ የትልልቅ እድሎችን ማግኘት ትችላላችሁ። ማስታወቂያዎችን ሎካል ማስታወቂያዎችን አካባቢያችሁን ያለውን ነገር መስራት ትችላላችሁ። ዚስ ማች ኢንፍሉዌንስ እየፈጠረ ነው። በሁለት ቀን 100,000 ሰብስክራይበር ማግኘት ማለት ኢዚ የሚባል አይደለም። አፕ ነው ይሄ ፔጅ አይደለም። አፕን ኢንስታል አድርጎ በሁለት ቀን ውስጥ ይህን ያክል ተጠቃሚ ማግኘት ማለት በጣም ትልቅ ነገር ነው። ስለዚህ እንዳትሸወዱ፣ ሁላችሁም ሞክሩበት፣ ገንዘብ አግኙበት። ድጋሜ ደግሞ ሰብስክሪፕሽን ምናምን ቪዲዮ ፖስት ስታደርጉ ምናምን ሰብስክሪፕሽን ምናምን ሊጠይቅ ይችላል። ፕሮክሬተር ለመሆን ፕሮክሬተር ማለት አሁን ቲክቶክ ላይ ለምሳሌ እንደ ፕሮሞት እንደማድረግ ነው። ስለዚህ ቪዲዮቻችሁን ፕሮሞት እንዳደረግ ክፍያ መክፈል ብትፈልጉ እንኳን በቴሌብር አስገብታችሁ በተመጣጣኝ ዋጋ መክፈል ትችላላችሁ። ስለዚህ ዲፕ ስተዲ አድርጌ በፓርት ቱ ሌላ ቪዲዮ እሰራለሁ። ይሄ ብቻ በቂ ላይሆን ይችላል። ስለዚህ ዲፕ ዳይቭ አደርጋለሁ። የተለያዩ ቪዲዮዎችን ሰርቼ ለመጨመር በዚህ ላይ ሌላዎች መረጃዎችን ለመስጠት እሞክራለሁ። ሰብስክራይብ እኔን ያላደረጋችሁ ሰብስክራይብ አድርጉ። እዛም ላይ ፔጁ አቬለብል እንደሆነ እዛ ላይ እንዴት ፎሎ ልታደርጉኝ እንደምችል ፎሎ እንዴት መደራረግ እንደምንችል ኮሚኒቲ ለመስራት እንሞክራለን። ሰብስክራይብ ያደረጋችሁ እባካችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ነከስ ቪዲዮ በጣም ዲፕሊ ዳሳ እናደርጋለን። ምን አዲስ ነገሮች እንደተከሰቱ እናወራለን። ፔጁን ሰብስክራይብ አድርጉ። እንወዳችኋለን። ቻው